ሰላም ባህራን ነኝ። ዛሬ ስለ ስታርተር ባር እናወራለን። ስታርተር ባር እንግዲህ አንከር እና ቨርቲካል ኤሌመንቶችን ቼክ አድርጎ ይይዝልናል። እሱ ማለት ወልን፣ ኮለመንን፣ ፋውንዴሽንን ያገናኝልናል ማለት ነው። ሁለተኛው ነገር ደግሞ ስትራክቸራል ኮንቲኒቲ መኖሩን ያረጋግጣል። ሶስተኛ ደግሞ ሪዚስት ያደርጋል ማንን ሽርንና ሙመንትን ማለት ሙመንት ፎርስን ማለት ነው። ጆይንት ላይ ማለት ነው። እነዚህን ነገሮችን ቼክ ያደርግልናል ማለት ነው። እሱን ከማድረግ በፊት ግን ቶታል ስቴሽን አለው ዋነኛ ነገር። ቶታል ስቴሽን ከመጣ በኋላ ቀጥታ ፕሮፋይላችን ላይ በምታዩት መሰረት ስታርተር ባር ከመጀመራችን በፊት እናስቀምጣለን ማለት ነው። እዚህ ፕሮፋይል ላይ ያስቀመጥነው ኤጂያችን ነው ማለት ነው፣ ባውንደሪያችንን። ቶታል ስቴሽን የሰጠንን የመጀመሪያ ኮኦርዲኔትን ኤክስን እዚህ ጋር እናደርጋለን፣ ዋይን ደግሞ ቀጥሎ እናደርጋለን ማለት ነው። እሱን ካደረግን በኋላ ቀጥታ ይህ የምታዩት ሁለቱ መስማር የኮንክሪት የመጨረሻ ኤጃችን ነው። 5 ሳንቲም ተመልሰን የምንሰጠው የኮንክሪት የብረታችን ነው፣ ከቨራችን 5 ሳንቲም አድርገን ማለት ነው። ለምን ሰብስትራክቸር ስለሆነ ማለት ነው። እሱን ከጨረስን በኋላ ቀጥታ በምታዩት መልኩ አላይመንታችንን እናረጋግጣለን። እሱን ካረጋገጥን በኋላ 345ችንን ቼክ እናረጋለን። እሱን ካረግን በኋላ ቀጥታ ዲዛይኑ በሚያዘው መሰረት እንግዲህ እንደ ዲዛይኑ ይለያያል። የኛ ዲዛይን እዚህ ጋር ወተር ታይት ስትራክቸር ስለሆነ በዚህ መልኩ ነው የሚያዘው። ስፔሲንጋችንን ቼክ ካረግን በኋላ 345ችንን ቼክ አድርገን ቀጥታ በምታዩት መልኩ 345ን ቼክ እናረጋለን ማለት ነው። 345 ቼክ የምናደርገው ምንድነው? ቶታል ስቴሽን ብዙ ጊዜ ኢረሮች ሊኖሩት ይችላሉ። ሚኒመም ኢረር እሱን በምንድነው የምናሻሽለው? በ345 ዲያጎናል ቼክ በማድረግ ማለት ነው። እሱን ካረግን በኋላ ቀጥታ ስፔሰሮቻችንን ካስገባን በኋላ በምታዩት መሰረት ስታርተር ባራችንን እንጀምራለን ማለት ነው። ስታርተር ባራችን የሆነ ችግር አለው ማለት በኋላ ኮንክሪታችን ከሞላን በኋላ ይልድ አድርጉኝ ብረቱን ይላል። አመሰግናለሁ። ቴንኪው